ከጠበላቸው ለጠጣና ለተጠመቀ ጥበብንና እውቀትን የሚገልጹ በተለይም የቅኔ ትምህርት አልገባው ላለ አብነት ተማሪ በጠበላቸው አእምሮን የሚከፍቱ የዲቁናና የቅስና ስልጣንን ግብጽ ድረስ ሄደው በመቀበል በዋሸራ ገዳም ለ30 ዓመታት ያገለገሉ የጌታችንን ሕማማተ መስቀል እያሰቡ ራሳቸውን በድንጋይ እያቆሰሉ ቁስሉ ሲተላ ለወፎች ይመግቡት የነበረ ዘወትር አርብ እያከፈሉ የጌታችንን ስቅለት ያዘክሩ የነበሩ በ40 ቀን አንድ ጊዜ ብቻ ውሃ እየጠጡ የተጋደሉ ስማቸው በገዳማቸው የተቀበረውን ሰው አፈር ከማያስበሉት ከአቡነ መልከጼዴቅ ዘሚዳ ጋር ተመሳሳይ ስለሆነ ብዙዎቻችን ለይተን ያላወቅናቸው ታላቁ ኢትዮጵያዊ ጻድቅ አቡነ መልከጼዴቅ ዘዋሸራ ዛሬ ጥር 4 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ዳግመኛም በጥላቸው ከይሲን ወይም እባብን የገደሉ ሁለቱም እግሮቻቸው እስኪያብጡ ድረስ ቆመው በመጸለይ የተጋደሉ ታላቁ ኢትዮጵያዊ ጻድቅ አቡነ ናርዶስ ዘደብረ ቢዘን ዛሬ ጥር 4 ቀን በዓለ ዕረፍታቸው ነው። ሶስተኛም የልጇን የምናኔ ዜና ስትሰማ ንግስትነቷን ንቃ የመነነች ከልጇ ጋር ሆና ጽኑ ገድልን የተጋደለች የጻድቁ የአቡነ አረጋዊ እናት ቅድስት ዕድና ዛሬ ጥር 4 ቀን በዓለ ዕረፍቷ ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ መልከጼዴቅ ዘዋሸራ በአቡነ ናርዶስ ዘደብረ ቢዘንና በቅድስት ዕድና ጸሎት ይማረን ይቆየን።